በህይወት ውስጥ ድፍረትን ፍላጎትንና የራስ መተማመን ያለን እምነት የሚፈትንበት ምርጫ እንድንመርጥ የምንገደድበት ጊዜ ይመጣል። እኔ ደግሞ ያ ጊዜ የ19 ዓመት ልጅ ሳለሁ ይሆናል ብለን የምናስበው አንድ ደረጃ እንራምዳለን ብለን እናስባለን። ግን ይሄኛው ጊዜ በደንብ የመስሪያና የመትጊያ ሰዓት ነው። እስቲ ኢንሻአላህ ተዓላ ከአላህ ጋር ያንን ነገር እናሳካለን ብለን እናስባለን። ያው አላህ ሱብሃነሁ ወተዓላ ሀያታችንን ረጅም ያደርገው ትልቁ ነገር እሱ ነው። ሁለተኛ ደግሞ የመጣ ነው። እንደ ጉድ ይጾማል፣ እንደ ጉድ ይሰራል፣ እንደ ጉድ ዱዓ ይደረጋል። በቃ እንደ ጉድ ደግሞ ዘካም እናወጣለን ብለን እናስባለን ኢንሻአላህ። እና በቃ ፕላናችን ይሄ ነው፣ ያጭር ጊዜ ፕላናችን። at the next after 2 months ደግሞ ፕላኖቻችን ይቀየራሉ። አይ ሚን ከሀሳባችን ከ2 ወር ከ3 ወር በኋላ አዲስ አበባ ይመጣው አይ ገስ ሐሙስ ነው እና almost forex trading ከጀመርኩ በኦንላይን 1 ሳምንት ይሆነኛል። ይሄ ነገር ኒውስ ካወቅኩ ደግሞ 3 ሳምንት ይሆነኛል። እና ጀስት እንደዚህ አይነት ስራዎችን ደግሞ ለመስራት እያሰብን ነው ፕላን ላይ ነን። እና ኤኒዌይስ ማይ ብራዘር ፕላን ላደርግ ነው። ይሄ ፕላን ምንድነው? ከአዳማ ከመጣ ኦልሞስት ወደ 1 ወር ሆኖኛል። እና የተወሰኑ ስራዎችን እየሰራሁ ነው፣ ፕሮሞሽን እየሰራሁ ነው፣ ዩቲዩብ ቻናሎችን እየሸጥኩ ነው። በጎን ለጎን ደግሞ ፎሬክስ ትሬዲንግ ደግሞ እንትን ትሬኒንግ እያደረኩ ነው። ዛሬ ሪል አካውንት ሊሞከር ነው፣ ቶሎ አሁን ዲፖዚት ላደርግ ነው። እና the next plan ምንድነው? ጀስት በክራይ ተከራይቼ ልወጣ እያሰብኩ ነው። ቤት ተከራይቼ ልወጣ እያሰብኩ ነው። ያ ምንድነው? ራሳችሁ ላይ አላማችሁ ላይ ዴዲኬትድ እንደሆናችሁ አላማችሁ ላይ በደንብ ለመስራት ያው እናንተ ናችሁ ለእናንተ መለወጥም መውደቅም እዛ ጋር ዲሲሽን የምትሰጡት ማለት ነው። ኢንሻአላህ ተዓላ በአላህ ፍቃድ ይሄ ነገር እንደሚሳካ እንደዚህ ስፋት አለው እና ከዚህ ስትወጣ ደግሞ ስፋቱ ያው እንደዚህ ነው። ሽንት ቤት እዚህ ጋር ምናምን አለ። 5 ቁጥር ነው የእስረኛ ቤት ነው። 1 ቴራባይት ማለት ይኸውላችሁ ማለት አንተ ምንድን አሁን ትራስ እና አንሶላ ገዝተናል፣ ፍራሽ ገዝተን እና ማኑጭ አሁን ወደ ቤት እየሄድን ነው። እስቲ አስቻችኋለሁ። ያው እስቲ ቤት ስንቀልስ ለመጀመሪያ ጊዜ አግኝተን ኢንሻአላህ ይሄ ገና የመጀመሪያ እርምጃችን ነው ጋይስ። አሁን ቤቱን ያው እያስተካከልን ነው። ገና ሲታፕ እዚህ ጋር ይስተካከላል።